ኮንትራት ቤት እየሰራችሁ ወደ ውጭ ወጥቼ ኢቃማ አሰርቼ ፍሪ ኢቃማ ሆናለሁ ብላችሁ ላሰባችሁ ልጆች ይሄንን እድል መቼና እንዴት መጠቀም እንዳለባችሁ ልንገራችሁ። ብዙዎቻችሁ ይሄ እድል ያመልጣችኋል። አንድ ሰው ኮንትራት ቤት እየሰራ ወደ ውጭ ወጥቶ ሃይማሮች እንዴት ናችሁ? ደህና ናችሁ ወይ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ ጤና። ማሮቼ ውዶቼ፣ ይህንን ቪዲዮ ስታዩ የመጀመሪያ ስራችሁ ሼር ማድረግና ሪፖስት ማድረግ ነው። ሁሉም ሰው ይህንን ቪዲዮ እንዲያየው ፈልጋለሁ። አብዛኞቻችሁ የምትጠይቁኝ ጥያቄ ማለት ነው፣ እኔ ቢሮዬን አላቀውም፣ 2 አመቴን ጨርሻለሁ። ነገር ግን እኔ ከኢትዮጵያ ስመጣ ከኤርፖርት ላይ ነው ሰዎች የወሰዱኝ። የት እንዳለ ቢሮዬን ስለማላቀው በውጭ ከፊል ፈልገሽ ወጥተሽ መስራት ትችያለሽ እያሉኝ ነው። አናግረናል። በውጭ ከፊል የምታውቂው ሰው ካለ ጠይቂልን ምናምን የምትሉኝ በጣም ብዙ ልጆች አላችሁ። ጋይስ አንድ ነገር ልንገራችሁ፣ ውጭ ላይ ለመስራት ምን አይነት አቅም አላችሁ? ውጭ ላይ ለመስራት ምን አይነት እውቀት አላችሁ? እውቀት ውጭ ላይ መስራት ማለት ነው ከፊል ፈልገሽ ቢያንስ በትንሹ ማለት ነው የሳውዲ አረቢያ ብር ማለት ነው በትንሹ እስከ 10-12 ሺህ ብር ያስፈልግሻል። ኦልሞስት እስከ 15 ሺህ የሳውዲ ሪያል። ምክንያቱም ማለት ነው ውጭ ላይ ለመስራት ከፊል ያስፈልግሻል። ለከፊል ብር ትከፍያለሽ። ከፊሉን ያገናኘሽ ደላላ ያስፈልግሻል። ለዛ ለደላላ ትከፍያለሽ። ያንን ሁላ መስዋዕትነት ከፍለሽ ያን ሁላ ገንዘብ አውጥተሽ ማዳም ቤት ነው ወይ የምትቀጠሪው ነው። ያቺ ማዳም ደግሞ ስንት ነው የምትከፍልሽ? በስንት ጊዜ ያወጣሽውን ወጪ መሸፈን ትችያለሽ። በዛ ላይ ደግሞ በየአመቱ ኢቃማ የምታድሹ ራስሽ ነሽ፣ በራስሽ ብር ነው። ጋይስ ይሄን ሁሉ አስባችሁታል? ለምንድን ነው የምትሸወዱት? ለምንድን ነው በዚህ ልክ የምትሸወዱት? እድሜ ልካችሁን አረብ ሀገር ማለት ነው የአረብ ሽንት ቤት አጣቢ ሆነን መኖር አለብን እንዴ? ጋይስ ለምንድን ነው ጭንቅላታችሁን የማታሰሩት? ለምንድን ነው የማታስቡት እንዴ? ለምንድን ነው ማዳም ቤት ኢቃማሽን አሰርታለሽ ኮንትራት 1000 ብር ራሱ ብትሰሩ ያዋጣችኋል። እንኳን በአሁን ሰዓት ሞያ ካላችሁ እውቀት ካላችሁ ፐርፌክት ከሆናችሁ እነሱ ራሱ እናንተን ያለ ማጣት ማለት ነው እንደናንተ የሚሰራላችሁ ሰዎች እንደማያገኙ ካወቁ ማለት ነው እራሳችሁ ደሞዝ ይጨምሩላችኋል። እራሳችሁ እኔ ጌታ ምስክሬ ነው የምላችሁ። የመጣው ሳውዲ አረቢያ ላይ በአንድ ሺህ ነው ተፈራርሚ አግሪመንቴን የመጣሁት። ቋንቋ ችል ነበረ፣ ጎበዝ ባለሙያ ነኝ። ጌታን ነው የምላችሁ። ዛሬ ላይ እኔ 8,000 ነው የማገኘው። ምክንያቱም እናንተ ስትሰሩ፣ እናንተ ጎበዞች ስትሆኑ፣ እናንተ ለነኛ ሰዎች እንደናንተ የሚሰራላቸው ሰዎች እንዳልሆኑ ካሳያችኋቸው፣ ያ ማለት ከልብ ከሰራችሁ የምትሰሩት ነገር ላይ ጽድት ያለ ምግብ ከሆነ ጥፍጥ የሚል ምግብ አዙማ ስትሰሩ በጣም ፐርፌክት ጎበዝ ከሆናችሁ እናንተ ማጣት ስለማይፈልጉ እናንተ ያላችኋቸውን ደሞዝ ይከፍሏችኋል። አንዳንድ አረቦች ነው፣ ሁሉም ሰው። እኔ ምናልባት የገጠሙኝ ሰዎች ጥሩ ስለሆኑ ሊሆን ይችላል። የገጠሙኝ ሰዎች ጥሩ ስለሆኑ ሊሆን ይችላል 5,000 የከፈሉኝ። ሌሎቹ ቢሆኑ ላይ ከፍሉ ይችላሉ። ስለዚህ እናንተ 1,000 ብር ራሱ ተከፍሏችሁ ማዳም ቤት በልተሽ ጠጥተሽ በቂ እንቅልፍ ተኝተሽ ሻምፖ ኮንዲሽነር ተገዝቶልሽ ሳሙና ተገዝቶልሽ እየኖርሽ ከፊል ፈልገሽ ይሄን ሁላ ወጪ አውጥተሽ መልሰሽ ማዳም ቤት ለመቀጠር ለምንድን ነው ገንዘባችሁን የምታባክኑት? ለምንድን ነው እድሜያችሁን የምታባክኑት? በዛ ላይ እናንተ ኢጃዛ ቤት ትከፍላላችሁ። በውጭ ስትሰሩ ግድ ነው ኢጃዛ ቤት መያዝ አለባችሁ። ይሄ መውጣት መግባቱን ይሄ ነፃነቱን ፈልጋችሁት ነው እንዴ? አልገባኝም። በጣም ብዙ ልጆች ስለጠየቃችሁኝ ነው ይሄን ጥያቄ። ከፊል የምታውቂው ካለ ብትፈልጊልን። እኔ ቢሮ መመለስ አልፈልግም። ሴትዮ ይፈቅዳልኛለች፣ በውጭ አሰርተሽ ስሪ ብላኛለች። እንደዛ መስራት ነው የምፈልገው። ውጭ ምንድን ነው ታዲያ የምትሰሪው? ማን ይቀጥርሻል? አንቺ ምን አለሽ? አብዛኞቻችሁ ደግሞ የትምህርት ደረጃ ራሱ ብዙ የሌላችሁ ናችሁ። ልጆቻችሁን ወልዳችሁ ትታችሁ የመጣችሁ ናቸው። እናንቺ እዚህ ጋር ስትሰቃይ አንቺ እንዳለ የሰራሻትን ብር አጠራቅመሽ ለከፊልና ለደላላ ከሰጠሽ ማን ነው ታዲያ ያንቺ ልጆች እዛ እየሰጠ የሚያሳድግልሽ? ማን እያበላ ያሳድግልሻል?
ስለዚህ ተጠንቀቁ ጋይስ፣ አስቡ። እናንተ ውጭ ላይ መስራት ነፃነት ያለ ይመስላችኋል። ነፃነትና ገንዘብ የሚገኝ ነው የሚመስላችሁ። ውጭ ላይ በጣም ከባድ ነው ጋይስ፣ በጣም ከባድ። የምሬ ነው የምላችሁ። እንደዚህ አይነት ሪስክ አትግቡ። በቃ ማዳም ቤት መስራቱ ነው። ከአገር ከወጣችሁ በቃ ለምን ማዳም ቤት በቃ ነፃነት ራሱ ባይኖረው እንትን ቢሏችሁ እንኳን በአንድ ነገር ትጠቀማላችሁ፣ በደሞዛችሁ። ለምንም አትሉ። በወር ያገኛችኋትን ደሞዝ ቀጥታ ወደ ሀገራችሁ ነው የምትልኩት፣ ታጠራቅማላችሁ ባንካችሁ ላይ። ስለዚህ አስቡት። እኔ በቃ ብልጥ ሁኑ ነው ለማለት የምፈልገው። ብልጥ ሁኑ። በቃ ከፊል ፈልገሽ ውጭ ላይ መልሰሽ ማዳም ቤት ሽንት ቤት ለማጠብ መልሰሽ ገንዘብሽን አታባክኝ። እንደዛ ብለው የሚመክሯችሁ ሰዎች ኢጃዛ ቤት አዋጥተው ቤት ኪራይ የሚከፍልላቸው ሰው ስለሚያጡ እናንተ የኢጃዛ ቤት እንድትሞሉላቸው ነው። ኢጃዛ ቤት አብራችኋቸው እንድትከራዩ ነው። አስቤዛ ላይ አብራችሁ እናንተም እንድታዋጡላቸው ስለሚፈልጉ ነው። ስለዚህ ንቁ ጋይስ። እንደዚህ አይነት ነገር ከጭንቅላታችሁ አውጡ። ከሀገርሽ እስከወጣሽ ድረስ በርሽን ዝግት አድርገሽ ማዳም ቤት ተጠግረሽ መስራት ነው የሚሻልሽ። ነፃነት ዛሬ ላይ ብታጭ ነገ ሀገርሽ ላይ ስትሄጂ ነፃነትሽን አውጀሽ እንደፈለግሽ ወጥተሽ እንደፈለግሽ ትኖሪያለሽ፣ ገንዘብ ካለሽ ማለት ነው። ስለዚህ ብልጥ ሁኑ። ጭንቅላታችሁን ሰዎች አይዘዙበት። የእናንተን ጭንቅላት እናንተ ናችሁ ልታዙበት የሚገባችሁ። የእናንተን ጭንቅላት እናንተ ናችሁ ልታዙበት የሚገባችሁ። ስለዚህ እባካችሁን ውጭ ላይ ከፊል ፈልገን እንደገና ደላላ አገናኝን ከፊል የሚፈልግ የሚያቅ ካለ ብላችሁ እንደዚህ ፈልጋችሁ ገብታችሁ እንደገና ደግሞ ነገ ምን አለ ከዚህ ነገር ውስጥ በወጣው ቀራማ ውስጥ ገብተሽ የምትከፊው ኢቃማሽን የምታድሽበት ብር አተሽ እንደገና ደግሞ ህገ ወጥ ሆነሽ እንዳትኖሪ ራስሽን አስቢው። ራሳችሁን ላይ ስሩ ጋይስ። እኔ በጣም ነው የምትገርሙኝ አንዳንድ ልጆች። እኔ በምን ሂሳብ ራሳችሁን እንደምታዩት አላቅም፣ በምን ወይን ማለት ነው። ስለዚህ እባካችሁን ይሄንን ቪዲዮ ሁላችሁም ሼር፣ ዲዩት፣ ሪፖስት እያደረጋችሁ ላይክ እያደረጋችሁ ላልሰማ ሰው አሰሙ። እንደዚህ አይነት ውሳኔ እንደዚህ አይነት ሀሳብ ልታስቡ አይገባም። ስለዚህ የአረብ ሀገር እህቶቼ፣ የአረብ ሀገር ሴቶች፣ እኛ ጠንካራ ጎበዝ፣ ለራሳችን አልፈን ለሰዎች የምንኖር ለሰዎችን የምናግዝ ሰዎች ላይ በእያንዳንዳቸው ነገር ላይ የምናደርገው ነገር ዛሬ ላይ ይቁም። ለራሳችን እናስብ። ራሳችንን የሚጎዳ ነገር አናድርግ። ነገ ዋጋ የምንከፍልበትን ነገር አናድርግ እላችኋለሁ። ሁላችሁም ሼር አድርጉት ይሄንን ቪዲዮ። ቴንክ ዩ ሶ ማች ስለምታደርጉልኝ ላይክ ስለምታደርጉልኝ ኮሜንት ስለምትጽፉልኝ አመሰግናለሁ። በተረፈ ግን እየደወላችሁ እንደዚህ አይነት ጥያቄ ለምትጠይቁኝ ልጆች ይሄን ቪዲዮ አይታችሁ እንትን ማለት ነው ያለባችሁ። ላልሰማ እንደገና ደግሞ ከኢትዮጵያ መጥተው ጠፍተው ህገ ወጥ ሆኖ መስራት ለሚፈልጉ ልጆች እባካችሁን ተጠንቀቁ። ውጭ ላይ መጠቀሚያ ነው የሚያደርጓችሁ። መጠቀሚያ የቤት ኪራይ ማሟያ ነው የሚያደርጓችሁ። የአስቤዛ ማሟያ ነው የሚያደርጓችሁ እንጂ እናንተ እንድትጠፉ ጥቅም እንድታገኙ አይደለም። በየወሩ እነሱ ቤት እየሄዳችሁ አስቤዛ እንድታወጡና ቤት ኪራይ እንድትሞሉላቸው ስለሚፈልጉ ነው እኛ እናስጠፋችኋለን የሚሏችሁና እባካችሁን ከዚህ ነገር ተጠንቀቁ ማለት እፈልጋለሁ። ሁላችሁም ሼር አድርጉልኝ፣ ሁላችሁም ሪፖስት አድርጉልኝ። አመሰግናለሁ።